ጠዋት ከእንቅልፋችሁ ስትነሱ መጀመሪያ የምታደርጉት ነገር ምንድነው? ስልካችሁን መጎርጎር ወይስ የማህበራዊ ሚዲያ መልእክቶችን መፈተሽ? ብዙዎቻችን ቀናችንን በሙሉ በስልክና በምድራዊ ሐሳብ ስለምንጀምር ቀኑን ሙሉ በውጥረትና በጭንቀት ሲያልፍ እንታዘባለን። ዛሬ በማይደረ ቤተክርስቲያን ቀናችንን ሙሉ በበረከት በሰላምና በድል እንዲሞላ ጠዋት ከእንቅልፋችን ስንነሳ ልናደርጋቸው የሚገቡ 3 እጅግ ወሳኝ መንፈሳዊ ልምዶችና መጽሐፍ ቅዱሳዊ ሚስጥራትን በዝርዝር እንመለከታለን። ይህንን ልማድ ካደረጋችሁ በሕይወታችሁ ላይ የሚመጣውን ሰላም ትመለከታላችሁ። ከመጨረሻው አብራችሁን ቆዩ። ውድ የተዋሕዶ ልጆች፣ ይህ መንፈሳዊ ይዘት ለብዙዎች እንዲደርስና ጠዋታችንን በበረከት እንዲጀምር ቪዲዮውን አሁኑኑ ላይክ በማድረግ ጀምሩ። ለቻናሉ አዲስ የሆናችሁ ደግሞ በየሳምንቱ የሚለቀቁ መንፈሳዊ ስርዓቶችንና የህይወት ምክሮችን ለማግኘት አሁኑኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጠዋት ማለዳ አዲስ ህይወት፣ አዲስ እድልና የእግዚአብሔር አዲስ ስጦታ ነው። ከሞት እንቅልፍ ቀስቅሶ አዲስ ቀን ለሰጠን አምላክ ቀኑን በምስጋና በጸሎት መጀመር የክርስትና ህይወታችን መሰረት ነው። ነብዩ ዳዊት በመዝሙረ ዳዊት ምዕራፍ 5 ቁጥር 3 ላይ እንዲህ ይላል፣ በቤቱ ማለዳ ድምፄን ትሰማለህ፣ ማለዳ በፊቱ እቆማለሁ እጠብቃለሁም። እንዲሁም በአዲስ ኪዳን ጌታችንና መድኃኒታችን ኢየሱስ ክርስቶስ ጠዋት ማለዳ ተነስቶ ይጸልይ እንደነበር በማርቆስ ወንጌል ምዕራፍ 1 ቁጥር 35 ላይ ተጽፎልናል። ማለዳ ገና ሌሊት ሳለ ተነስቶ ወጣና ወደ ምድረ በዳ ሄዶ በዚያ ጸለየ። ስለዚህ ቀናችንን በበረከት ለመጀመር ጠዋት ልንተገብራቸው የሚገቡ 3 እጅግ ወሳኝ መንፈሳዊ ልምዶችን እንመልከት። አንደኛው ከመኝታችን ሳንወርድ መጀመሪያ የምስጋና ጸሎት ማድረስ። ከእንቅልፋችን ስንነሳ መጀመሪያ ልናደርጉ የሚገባው ነገር ከመኝታችን ሳንወርድና ወደ ምድራዊ ስራችን ሳንገባ አምላካችንን ማመስገን ነው። ከእንቅልፍ መነሳት ማለት ከሞት እንደመነሳት ይቆጠራል። በሌሊት ሳይነቁ የቀሩ ብዙዎች አሉ። ለኛ ግን አዲስ ቀን ሰጥቶናል። የሚጸለየው አጭር ጸሎት ከመኝታ እንደተነሳን ፊታችንን ወደ ምስራቅ አዙረን አምላኬ ሆይ ከሞት እንቅልፍ ቀስቅሰህ ለዚች ብርሃናዊት ዕለት ስላደረስከኝ ስምህ የተመሰገነ ይሁን፣ በዚች ቀን ከኃጢአት ከክፉ ነገር ሁሉ ጠብቀኝ ብለን መጸለይ አለብን። በቤተክርስቲያን ሥርዓት ጠዋት ስንነሳ መጀመሪያ የምንለው እግዚአብሔር ይመስገን የሚለው ቃል ነው። አፋችን መጀመሪያ ምድራዊ ወሬ ሳያወራ መለኮታዊ ምስጋና መናገር አለበት። ሁለተኛ በቅዱስ መስቀል ራስ ማማተብ። ከመኝታችን ከተነሳን በኋላ ወዲያውኑ ራሳችንን በቅዱስ መስቀል ማማተብ አለብን። መስቀል የክርስቲያኖች መመኪያና የሰይጣን ድል መንሻ ነው። ሌሊት ሙሉ በህልመ ሌሊት በጭንቀትና በተለያዩ ክፉ መናፍስት ውጊያ ውስጥ ስንናወጥ ልንቆይ እንችላለን። ጠዋት ስንነሳ ግን የመስቀሉ ኃይል በግንባራችን በትከሻችንና በደረታችን ላይ ስናደርግ ሰይጣን ከኛ ይርቃል። ቅዱስ ጳውሎስ በገላትያ መልእክት ምዕራፍ 6 ከቁጥር 14 ላይ እንዲህ ይላል፣ ነገር ግን ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ በስተቀር ሌላ ትምክህት ከኔ የራቀ ይሁን። ጠዋት ስንነሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን እያልን ራሳችንን ማማተብ ቀኑ ሙሉ በመስቀሉ ጥበቃ ስር እንድንሆን ያደርገናል። ሶስተኛው የመጸለያ ሰዓት መወሰንና የዕለቱን ጥቅስ ማንበብ። ፊታችንን ታጥበን ወደ ስራ ከመሄዳችን በፊት ቢያንስ ከ5 እስከ 10 ደቂቃ የሚሆን የጸሎት ሰዓት ሊኖረን ይገባል። መጸለይ ያለብን አባታችን ሆይ በሰላመ ገብርኤል ወይንም የጠዋት የውዳሴ ማርያም ክፍልን መጸለይ ቀናችንን ከቅዱሳንና ከመላእክት ከእመቤታችን ጥበቃ ጋር ያገናኘዋል። እንዲሁም ቢያንስ አንድ የመጽሐፍ ቅዱስ ጥቅስ አንብቦ መውጣት የአእምሮ ምግብ ይሆነናል። ለምሳሌ ያንን ጥቅስ ቀኑ ሙሉ በአእምሮአችን እያሰላሰልን ስንል ክፉ ሐሳቦችና የሰይጣን ፈተናዎች ወደ አእምሮአችን መግባት አይችሉም። በመዝሙር 119 ቁጥር 105 ላይ እንደተጻፈው ሕግህ ለእግሬ መብራት ለመንገዴም ብርሃን ነው። ቃሉን አንብበን ስንወጣ መንገዳችን በብርሃን ይመራል። እነዚህን 3 ትናንሽ የሚመስሉ ግን እጅግ ታላላቅ ኃይል ያላቸው ልምዶች የዕለት ተዕለት ሕይወታችንን ይቀይሩታል። ጠዋት በምስጋና በመስቀልና በቃለ እግዚአብሔር የጀመረ ሰው በስራ ቦታ የሚያጋጥሙትን ውጥረቶችና ጭንቀቶች በትዕግስት ማለፍ ይችላል። ክፉ መናፍስትና የክፉ ሰዎች ሊጎዱት አይችሉም። አእምሮ ሁል ጊዜ በሰላምና በደስታ የተሞላ ይሆናል። ይህንን ልምድ ቢያንስ ለ21 ቀናት በተከታታይ በተገብሩት በሕይወታችሁ ላይ የሚመጣውን መንፈሳዊ እድገትና ሰላም በተግባር ትመለከታላችሁ። ውድ የማህደረ ቤተክርስቲያን ቤተሰቦች የዛሬው ትምህርታችን በዚህ ያብቁታል። እናንተም ጠዋት ስትነሱ መጀመሪያ የምታደርጉት ልማድ ምንድነው? ከነዚህ ከሶስቱ የትኛውን አዘውትራችሁ ትጠቀማላችሁ? አስተያየታችሁን በኮሜንት ላይ አካፍሉን። ይህንን ቪዲዮ ለሌሎች እህት ወንድሞች ሼር ማድረግ እንዳይረሱ። የእግዚአብሔር ሰላም፣ ፍቅር፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን መላእክት ጥበቃ ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። በሚቀጥለው ቪዲዮ እስክንገናኝ ድረስ ደህና ሰንብቱ።